ጤና ይስጥልኝ እንደዚህ ብላችሁ አታውቁም? ፓ እሷ እኮ ዘናጭ እኮ ነች እናቴ ትሙት ዝነጣ እሷ ትዘንጣት ምንም ሳታስብ ራሱ የምትለብሰው አለባበስ እኮ ግን እሷ እኮ አስባበታለች ለእናንተ ግን ማሰቧ አያስታውቅም። እንዴት ነው ግን ይህ ሰውዬ በዚች ደቂቃ ውስጥ የሰውን ፊት ጽድት አድርጎ ዱቅ የሚያደርገው? እሺ እንደዚህ ብላችሁ አታውቁም? ኧረ እሱ የሚገርም ሰው ነው። ስንት ሺህ ሰው በተሰበሰበበት ጭራሽ መድረክ ላይ ያለም አይመስለውም። ዘና ብሎ ንግግሩን ማቅረብ ያውቅበታል። እሺ ደግሞ ከባድ ችግር ተፈጥሮ አንዱ እያለቀሰ አንዱ እያማረረ ምናምን ሰው ሁሉ ግራ ተጋብቶ እያለ በተረጋጋ ስሜት ምንም እንዳልተፈጠረ ሆኖ ምን ማድረግ እንደሚሻል ሐሳብ ምናምን የሚሰጥ ሰው እሱ ሰውዬ ትዝ አላችሁ? እሺ ደግሞ ከባድ ስብሰባ ወይም ግብዣ ላይ ሁሉም ሰው ሱፉን ለብሶ ከረባቱን ግጥም አድርጎ አንዱ ግን ከማል ከረባት ሳያደርግ ሸሚዙን አንድ ወይም ሁለት ቁልፍ ከፈት አድርጎ የፀሐይ መነጽሩን የተከፈተው ሸሚዙ ላይ አንጠልጥሎ ለሁሉም ሰው የተዝናና ስሜትን የሚያጋባው ሰውዬ እሱ ሰውዬ ትዝ አላችሁ? ታዲያ ይሄ የተጠና ግዴለሽነት ወይም ደግሞ ምንም ጥረትና ዝግጅት እንዳልተደረገ ዘና ብሎ የመቅረብ ጥበብ በጣሊያን ሀገር ውስጥ ስፕሬትዛቱራ ተብሎ ይጠራል። በእንግሊዝኛ studied carelessness ብለን ልንተረጉመው እንችላለን። በአማርኛ ደግሞ የተጠና ግዴለሽነት ብንለው የሚሆን ይመስለኛል። በአጭሩ ስፕሬትዛቱራ ማለት ከባድ ወይም አስቸጋሪ የሆነን ነገር ቀላል መስሎ እንዲታይ ወይም እንዲቀርብ የማድረግ ጥበብ ነው። እስካሁን ከተናገርኩት መረዳት እንደምትችሉት ስፕሬትዛቱራ ዝም ብሎ መንዘላዘል ወይም ግዴለሽነት ወይም እንደው ድንጋይ ራስ መሆን ሳይሆን በአንድ ክህሎት እጅግ ከመራቀቅ የሚመጣ ራስን ዘና አድርጎ ለሌሎች የማቅረብ ጥበብ ነው። የስፕሬትዛቱራ ሐሳብ እናንተ በምትኖሩበት አካባቢ የሚገኛል? በእናንተም አካባቢ የሚገኝ ከሆነ የአካባቢውን ስም ኮሜንት ላይ ጻፉልኝ። እና ደግሞ የማቀርባቸውን ይዘቶች የምትወዱ ሰዎች በአለም ኢታሊያኖ ብላችሁ በመግባት ዩቲዩብ ላይም ሰብስክራይብ ብታደርጉ አሪፍ ነው። አሪፍ ቀን ይሁንላችሁ። በቀጣይ ቪዲዮ እንገናኝ።